ታቱና በቃ በየቤተክርስቲያን ይለምናል። በቃ መኪና ከዛ መኪና ምንም ሊያገኝ አልቻለም። ከዛ በቃ መጨረሻ ላይ ጊዮርጊስ ቤተክርስቲያን ሄዶ ጊዮርጊስ በቃ እኔ መኪና ፈልጋለሁ መኪና ስጠኝ ምናምን ነገር ይለዋል። ከዛ እኔ እስካሁን በፈረስ ወንጋት መኪና ያምራል። ቅዱሳን ሰማዕታት የጽናት ተምሳሌት እንጂ ማፌዣ አይደሉም። ኮንተንት ሲያልቅ መስመር ማለፍ ድክመት ነው። ቀልድ ሰዎችን ማዝናናት እንጂ ስሜትን ማቁሰል የለበትም። ምን ይባላል መሰለሽ? የማታውቀውን አክብር፣ የምታውቀውን ጠብቅ ይባላል። እምነት ደግሞ ከሁሉ በላይ ነው። የፈጠራ ስራ ሲያልቅ ወደ እምነት መሰደድ የሐሳብ ድህነትን ያሳያል። እውነተኛ የኮንተንት ፈጣሪ ሰው እኮ በችሎታውና በአዳዲስ ሐሳቦቹ እንጂ የሰውን ሃይማኖት በማንቋሸሽ ተወዳጅነትን አይፈልግም። ማህበራዊ ሚዲያ የመዝናኛ መድረክ ቢሆንም የህዝብ እምነትና ቅዱሳን ግን በማንኛውም መንገድ በቀልድ የማይቀርቡ የክብር መስመሮች ናቸው። ሰማዕታት ደም የቤተ ክርስቲያን ዘር ነው እንደሚባለው ኦርቶዶክስ ተዋህዶ ሰማዕታትን የምታከብረው እግዚአብሔር ቃል ተመርኩዛ ነው። በዮሐንስ ራእይ 6:9 ላይ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍስ ከመሰዊያ በታች አየሁ ይላል። የሰማዕታት ነፍስ በጌታ ዘንድ ምን ያህል ክብር እንዳላት እየነገረን ያለው። ኦርቶዶክስ ተዋህዶም እሱ ያከበራቸውን የምታከብረው እንደ አምላክ ሳይሆን የአምላክ ታማኝ ወዳጆችና ቤተክርስቲያንን ያጸኑ የክርስትና ጀግኖች አድርጋ ነው የምታከብረው። የልዳው መኮንን የነበረው ቅዱስ ጊዮርጊስ የነገስታትን ምድራዊ ክብርና ሀብት ንቆ ስለ ክርስትና ፍቅር ሲል ሕይወቱን አሳልፎ የሰጠ ሰማዕት ነው። አንቺ የቀለርሽበት ቅዱስ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እጅግ የሚወደድና የሚከበር ታላቅ ሰማዕት ነው። በታሪካችን በተለይ በአድዋ ጦርነት ወቅት ዛሬ ለቀልድ ያቀረብሽው ፈረስ ቅዱስ ጊዮርጊስ በፈረሱ ላይ ሆኖ ለኢትዮጵያውያን ተዋጊዎች ተገልጦ እንደረዳቸው የታሪክ መዛግብት ዘግበውታል። እንዴት ዘነጋሹ? የቅዱስ ጊዮርጊስን ጽላት ይዘው ነበር እኮ የተዋጉት። አንቺ ቪዲዮን አሁን አጥፍተሽዋል፣ ግን ይሄንን ቪዲዮ የሰራሁት አንቺና ለአንቺ መሰሎች ነው። እምነትና ቀልድ በፍጹም አብሮ አይሄድም። ሁለቱም የየቅል የሆነ እሴት ያላቸው ናቸው። እምነት ፍጹም አክብሮትና ቅድስናን ሲሻ፣ ቀልድ ደግሞ ለቀላል መዝናኛ የሚቀርብ ነው። እባካችሁ ኮንተንት ሲያልቅባችሁ ወደ እምነት አትሂዱ። ለሁላችንም ደግሞ ልቦና ይስጠን።